ለ26 ዓመታት ያህል ፕሮፌሽናል እግር ኳስ ተጫዋች እንደሆነ ለሁሉም ሰው ማሳመን የቻለ የአንድ ግለሰብ አስገራሚ ታሪክ አለ። ይህ ሰው ፈረንሳይ፣ ሜክሲኮ፣ ሳውዲ አረቢያና ሁሉንም የብራዚል ታዋቂ ቡድኖች ጨምሮ በ11 ክለቦች ውስጥ ተጫውቷል። እንደ ሮማሪዮና ዚኮ ካሉ ታላላቅ ተጫዋቾች ጋር መልበሻ ክፍል ተጋብቷል። የሚገርመው ግን ኳስ እንኳን ነክቶ ሳያውቅ በስፖርቱ ታሪክ ውስጥ የታየ ትልቁ አጭበርባሪ መሆኑ ነው። ጉዳትን ከመፍጠር ጀምሮ የኳስ አቀባዮችን በጉቦ እስከ መያዝ፣ ረብሻዎችን እስከ ማስነሳት፣ ለማፊያ አለቆች እስከ ማዋሸትና ታዋቂ የእግር ኳስ ተጫዋቾችን እስከ መምሰል ድረስ እሱ የእግር ኳስ ኮከብ መሆኑን ሰዎችን ለማሳመን ማንኛውንም ነገር ያደርግ ነበር። ኮከብ ሆኖ ግን እግር ኳስ አይጫወትም ነበር። በመጨረሻም ታሪኩ እንደ ካርታ ቤት ይፈርሳል። ስለ ሁሉም ነገር ይዋሽ እንደነበርም ይታወቃል። ሰዎች ከሚያውቁት በላይ የሆነውን ይህን ታሪክ እስከ መጨረሻው በንቃት ተከታተሉኝ። ታሪኩ የሚጀምረው ከሬናቶ ጎቹ ማንነት ጋር በተያያዘ ነው። ሬናቶ በአንድ ወቅት በእግር ኳስ ችሎታውና በማራኪነቱ የሚታወቅ በየመጽሔቱ ሽፋን ላይ የሚወጣ ኮከብ ነበር። ኬሰር በዚህ ሰው ማንነት በጣም ተጠምዶ ነበር። ፀጉሩን እንደ ሬናቶ ማስተካከል ጀመረ። እንደሱ ይለብስ ነበሩ። አልፎ ተርፎም የፀሐይ መነጽር በማድረግ ራሱን ሬናቶ አስመስሎ ማቅረብ ጀመረ። ብዙም ሳይቆይ ሰዎች በስህተት እሱ ሬናቶ እንደሆነ ሲያስቡ ኬሰር ይህን አጋጣሚ ተጠቅሞ በሄደበት ቦታ ሁሉ እሱ ሬናቶ ጎቹ እንደሆነ መናገር ጀመረ። ወደ ምሽት ክለቦች እየሄደ መጠጥና ምግብ በነጻ ያገኘ ነበር። ሴቶችም ታዋቂው ሬናቶ መስሏቸው ይከተሉት ነበር። ነገር ግን እውነተኛው ሬናቶ ባለትዳር ስለነበሩ የኬሰር ተግባር በእውነተኛው ሬናቶ ትዳር ላይ ወሬ እንዲናፈስ በማድረግ ችግር ፈጥሮበት ነበሩ። በመጨረሻም ሬናቶ ወደ አንድ ክለብ ሊገባ ሲል የጥበቃ ሰራተኛ ውስጥ እንዳለ ሲነግረው ማጭበርበሩ ታወቀ። ኬሰር ግን በዚህ አላበቃም። ቅጽል ስሙን ኬሰር ብሎ በመሰየም ዓለም አቀፍ የማጭበርበር ጉዞውን ቀጠለ። በ1980ዎቹ የብራዚል ፓስፖርት በመያዝ ብቻ ቀጣዩ ዚኮ እንደሆነ በማሳመን ኬሰር ወደ አውሮፓ በማቅናት ፈረንሳይ ውስጥ በሚገኘው አጃሲዮ ክለብ ተቀጠረ። ለክለቡ ደጋፊዎች ታላቅ የማስተዋወቂያ ስነ ስርዓት ተዘጋጅቶ ስታዲየሙ ሞልቶ ነበር። ኬሰር ኳስ እንዲያነጠ ሲጠየቅ ችሎታው ስለሌለው እንዳይታወቅበት ኳሶቹን ወደ ተመልካቾች በመምታት ለደጋፊዎቹ መታሰቢያ ናቸው በማለት አዳነ። ከዚያ በኋላ በልምምድ ወቅት 10 ሜትር እንደሮጠ እግሩን ይዞ በመውደቅ ሁልጊዜም እንደተጎዳ ያስመስል ነበር። የክለቡ ምክትል ፕሬዝዳንት የማፊያ አባል ቢሆንም ኬሰርን ይወደው ስለነበር ለክለቡ ማርኬቲንግ ይጠቅማል በሚል ሰበብ ለተወሰነ ጊዜ አቆየው። ኬሰር ወደ ብራዚል ሲመለስ የአውሮፓ ልምድ አለኝ በማለትና ቀደም ሲል ለኢንዲፔንደንት ተጫዋች የባርሴሎናን ቡድን አሸንፈናል በማለት መዋሸቱን ቀጠለ። በስም ተመሳሳይነት በመጠቀም በአስተላለፍ ዝርዝር ላይ የነበረውን ካርሎስ ኢንሪኬ የተባለ ሌላ ተጫዋች እኔን በማለት ክለቦችን ያሳምን ነበር። በዚህም መንገድ ባንጉ ወደ ተባለ ክለብ ተቀላቀለ። የዚህ ክለብ ፕሬዝዳንት ግን በጣም አደገኛና ታዋቂ የማፊያ ሰው ነበሩ። ፕሬዝዳንቱ ታጋይ ስላልነበረ ቡድኑ እየተሸነፈ ባለበት ወቅት ኬሰርን እንዲጫወት ታዘዘው። ኬሰር መጫወት እንደማይችል ስለሚያውቅ ልክ ማሟሟቅ ሲጀምር ወደ ተመልካቾች መቆሚያ ቦታ ሮጦ በመሄድ ከደጋፊዎች ጋር ጸብ በመጀመር ቀይ ካርድ እንዲሰጠው አደረገ። ፕሬዝዳንቱ በቁጣ ሊጠይቀው ሲመጣ ደጋፊዎቹ አንተን ሲሰርቡ ዝም ብዬ ማየት ስላልቻልኩ ነው የተጣላሁት ብሎ በመዋሸት ኮንትራቱ እንዲራዘምለት አደረገ። በእግር ኳስ ቆይታው ሁሉ ኬሰር ጎል አያስቆጥርም ነበር። ነገር ግን ወደ ክለቦች ሴቶችን በማስገባትና ድግሶችን በማዘጋጀት ተጫዋቾች ዘንድ ተወዳጅ ነበር። በተጨማሪም በእንግሊዝኛ የሚመስል ቋንቋ በስልክ በማውራት ከአውሮፓ ክለቦች ጋር እየተደራደረ እንደሆነ በማስመሰል ሰዎችን ያታልል ነበር። ሆኖም ይህ ውሸቱ በእውነተኛ የእንግሊዝኛ ቋንቋ አዋቂ ዶክተር አማካኝነት ተጋለጠ። ቴክኖሎጂ እየተሻሻለ ሲመጣና ክለቦች የተጫዋቾችን ታሪክ ማጣራት ሲጀምሩ የኬሰር ውሸት ማቆሚያው ደረሰ። አንድ ጋዜጠኛ ባደረገው ምርመራ ኬሰር ተራ አጭበርባሪ መሆኑን አጋለጠ። ካርሎስ ኬሰር ለ26 ዓመታት ያህል ኳስ ሳይነካ ፕሮፌሽናል ተጫዋች ሆኖ መኖር የቻለ በታሪክ ውስጥ ታላቁ አጭበርባሪ ሆኖ ተመዝግቧል። እሱ ስለራሱ ሲናገር እኔ የእግር ኳስ ተጫዋች አልነበርኩም፣ እኔ አርቲስት ነበርኩ ይላል። ዛሬ ኬሰር በሪዮ ዴ ጄኔሮ ውስጥ የሰውነት ማጎልመሻ አሰልጣኝ ሆኖ ይሰራል። ይህ ታሪክ ምንም ተሰጥኦ ሳይኖርህ ዓለምን ማሳመን እንደምትችል ያሳየ ድፍረት የተሞላበት ታሪክ ነው። ታሪኩን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።